የአህባሾች ቅጥፈት ይላል። እኛ አንድ ያለ ማስረጃ ተናግረናልና ፈሊላሂ الحمد والمنة ለዚህ ለሐቁ ጎዳና ለመራ ማንንም እንዳንበድል ያደረገን ጌታ መውሊድ ሽርክ አለው ስንል የተናገሩት ንግግር ነበር። እነሱ ከራሱ አንደበት ተሰሙታላችሁ። እንዲህ አይነት ሰዎች በጣም በሚያሳዝን ሁኔታ የመስጂድ ኢማም ተደርገው መመረጣቸው ደግሞ ይገርማል። ኢማም ለመሆን አላህን መፍራት ግድ ነው አይደለም? አላህን መፍራት ማለት ጥምጣም በመጠምጠም ማይክ በመያዝ አላህን እፈራለሁ በማለት ነው አይደለም። በተግባር የሚታይ ነገር ነው አይደል? ከቁርአን የፈለጉትን ሰዎች ወስደው የከፊሉን የአላህ ቃል ከተው እነዚህ ሰዎች አላህን ላለመፍራታቸው ከዚህ በላይ ማስረጃ አለ? ከዚህ በፊት መውሊድ ሽርክ አለው ብለን በማስረጃ በተናገርን ጊዜ ምን አይተን ነበረ? አህባሽ ነው፣ ሸምሰዲን ይባላል። ሸምሰዲን ማለት ምን ማለት ነው? የዲን ብርሃን፣ የዲን አንጸባራቂ ማለት ነው አይደል? አይኑን ፍጥጥ አድርጎ ደግሞ እዚህ ሀገር ላይ ሊያስፈራሩን የሚሞክሩት ጉዳይ አለ። ከመንግስት ጋር በጣም ጓደኛ ሲሆኑ እናስይዛቸው ወይ ለመንግስት ይላል። የመንግስቱ ጉዳይ አላዋጣ ሲላቸው ደግሞ ወዴት ይሄዳሉ? እና አባባ ሾንክዬን እና አባባ ምናምን ነው ሽርክ አለባቸው የሚሉት። ካለባቸው አይደለም እና አባባ ሾንክዬን የነብዩን አጎት አቡ ጣሊብን ሙሽሪክ ነው እያልን ነው አይደለም? ካለበት አለበት ነው፣ የትም ማምለጥ አይችልም። ከሌለባቸው የለባቸው። ሽርክ አለ ወይስ የለም? አለ። ሊያስፈራራን መሆኑን እኛ እንፈራ። እና አባዬ ሾንክዬ ወይስ የዳናዎቹ? የትኛውን ነው የተፈለገው ሽርክ የሚባለው ነገር? የዳናውም ይሁን ሾንክዬም ይሁን ኮክዬም ይሁን ካለበት አለበት ነው ሽርክ ማለት ነው። ከሌለበት ደግሞ የለበትም። ሰው ላይ እንደ ቁንጫ ዘለን ጉባ አንልም። ከሌለባቸው የለባቸው። ሽርክ ካለባቸው ግን ማንንም አንመርም። አባታችን ይሁን እናታችን ትሁን። ምን አይነት ቅለት ለአደብ የሚያስጠላ ቃል ከአፍ ማለት ነው የሚወጣው። ሽርክያት እንደ ቀላል ነገር ሽርክያት አለበት ይልሃል። ላኢላሃ ኢላላህ እንደ ቀላል ነገር ሽርክያት አለበት ይልሃል። አዎ ሙስሊም ነኝ ካልኩኝ ተውሂድና ሽርክን አውቄ ነው አይደለም ሙስሊም የሆንኩት። ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተን ብቻ እናመልካለን አንተንም ብቻ እገዛን እንጠይቃለን። ይሄ እስልምና መሰረቱ ነው አይደል? የቦረናው ደግዬ እርዱኝ አባብዬ አለ አላህን ትቶ። ይሄ ሽርክ ለመሆኑ ቅለቱል አደብ ትንሽ ዕውቀት ትልቅ ዕውቀት የሚባል ጉዳይ ነው እንዴ? በኦሮምኛም ይሁን በአማርኛም ይሁን በአረብኛም ይሁን ይሄ ሽርክ ለመሆኑ መዲና ደርሶ መምጣትም ይሁን የትም አገር ተምሮ መምጣት አይፈልግም። አንዳንድ መረዳት ማይችልና ብዙ ነገራቶችን አንዳንድ ማይደረጉ ወይም የአላህ ነገራቶችን ወደ አንድ ባሪያ ማስጠጋት ቀጥታ ሽርክ አይደለም። ሹፉ ቀጥታ እኮ ሽርክ የሆነውን ነገር እኮ ነው ሽርክ አይደለም እያለ ያለው። እስቲ ከራሱ አንደበት እንስማ። ለምሳሌ ነብዩ ልጅ ይሰጣሉ ወይ ካልከኝ፣ ወይም ደግሞ ሼክ ፉላን ልጅ ይሰጣሉ ወይ ካልከኝ እኔ ልጠይቅህ ጅብሪል ልጅ ይሰጣል ወይ እልሃለሁ። ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣው እያለ ነው። ሊአሀበ ለኪ ጉላመን ዘኪያ። ይሄ አላህን የማይፈራ ወንበዴ፣ የመንገድ ላይ ሽፍቶች፣ ሰው አርደው አንቀው የሚበሉ ሰዎች እንዲህ ሌባ ናቸው? እንዲህ ሌባ ናቸው ወይ? የዲን ሌብነት ከሁሉ ሌብነት የከፋ ነው። ማስረጃ አንደኛ ሽርክ ነው ወይ ነብዩ ልጅ ይሰጣሉ ወይ ብለህ ብትጠይቀኝ፣ ሸህገሌ ልጅ ይሰጣሉ ወይ ብለህ ብትጠይቀኝ አይጠየቅም እኮ እንዲህ ተብሎ። ይሰጣሉ ሲጀምር ይጠየቃሉ። ለሁ ሙልኩ ሰማዋቲ ወልአርድ፣ የሰማይም የምድርም ባለቤቱ ማን ነው? አላህ ነው አይደል? የሌብነቱ ሌብነት ግን ምን አለ? ጅብሪል ለመርየም ልጅ ሊሰጣት መጥቷል አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ነው እስቲ እሱ ታሪኩ? ሱረቱ መርየም ላይ ነው ታሪኩ የሚጀምረው። ራሱ ከ16ኛው አንቀጽ ነው። ዘለህ 19ኛው ላይ ከሄድክ ሌባ ነህ አይደለህ? ሌባ እኮ ነው። ታሪኩ ምን ብሎ ይጀምራል? ወዝኩር ፊል ኪታቢ መርየም ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ። መርየምን ከቤተሰቦቿ ገለል ብላ ወደ ምስራቃዊ ስፍራ የሄደችውን ታሪክ አውሳላቸው። ማን ነው አውሹ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ለማን? ለህዝቦቻቸው እንዲናገሩ። ፈተኸዘት ሚን ዱኒሂም ሒጃበን፣ ከህዝቦቿ እኮ መጋረጃን ግርዶን ያዘች። ፈአርሰልና ኢለይሃ፣ እዚህ ጋር ነው ጥያቄ። ወደ እሷ እኮ ላክን። ማንን? ለትልልቅ ጉዳይ የሚላከው መልእክተኛ ማን ነው? እሱ ጅብሪል ዐለይሂ ሰላም። ታሪኩ ከዚህ ነው የሚጀምረው። አህለል ኪታቦች ናቸው አይደሉም? ከመጽሐፍት ውስጥ የሚፈልጉትን መያዝ ማይፈልጉትን መጣል የነዚህ ሌቦች ባህሪ ነው አይደለም? ከነሱ ወረሰ ይሄ ወንበዴ፣ ይሄ አረመኔ። የሚገርመው ይሄ ሰውዬ የመስጂድ አሰጋጅ ደግሞ ተብሎ ተሾሟል። ህዝቦችን ሊያጠም ማለት ነው። በአላህ ዲን ላይ ኪስ ታወልቃለህ። ይሄ ኪስ አውላቂነት ነው። ይሄው የአላህ አንቀጽ 17ኛው ላይ ሱረቱ መርየም ላይ ምን ይላል? ፈተኸዘት ሚን ዱኒሂም ሒጃበን፣ ከህዝቦቿ ግርዶን ያዘች። ፈአርሰልና ላክንላት፣ ኢለይሃ ወደሷ፣ ሩሓና ጅብሪልን ላክ ነው። ፈተመተለ ለሃ
ለሷ እኮ ተመሰለላት በሸረን ሰውያ ትክክለኛ ሰው መስሎ ታያት መላእክቶች ሰው መስለው መምጣት ስለሚችሉ ቃለት እሷ አለች ኢኒ አዑዙ ቢርrahማን እኔ በአዛኙ ጌታ በአላህ እጠበቃለሁ ሚንክ ካንተ አለች ኢን ኩንተ ተቂያ አላህን ፈሪ ከሆንክ እንዳትነካኝ አለች አሁንም እንምጣ 19ኛው ላይ ምን ይላል 19ኛው ሙሉ ነው ከሙሉ ውስጥ የሚፈልጋትን ቆርጦ ነው እሱ ምንድነው ያለው ሊአሃበለኪ አይደል ያለው አንቀጹ እንደዛ ብሎ ነው የሚጀምረው ምን ይላል ቃል ጅብሪል አለ ኢንማ አነ ረሱሉ ረቢኪ እኔ እኮ የጌታሽ መልእክተኛ ነኝ አላት እኔን ዛሬ አላህ እንድሞት ሲያዝ መለከል መውት ሲመጣ አላህ ምን አለ ቁል የተወፋኩም መለኩል መውት የሰዎችን ነፍስ የሚያወጣው መለከል መውት የተባለው መላእክት በሚገላችሁ ጊዜ አለ መለከል መውት ነው እንዴ እኔን የሚገለኝ ዋናው አዛዥ ማን ነው አላህ ነው እሱ ባዘዛት ሰዓት ግን መላእክቶች የተፈጠሩት የሱን ትእዛዝ ለመፈጸም ነው ጅብሪል ምን አላት ቃል ኢንማ አነ ረሱሉ ረቢኪ እኔ እኮ የጌታሽ መልእክተኛ ነኝ ሊአሃበለኪ ልሰጥሽ መጣሁ ምን ነው የሚሰጣት እሱ ነው ሰጪው ስጣት የኔን መልእክት አድርስላት እሺ ይሄን ካለ እኮ ማለት ነው ወረድ ሲል አንቀጹ ስለማን ነው የሚያወራው መርየም ላይ የነፋባት ማን ነው የማን መንፈስ ነው ሩሁ የማን ነው ዒሳን አልቆት ከኔ የሆነችን ነፍስ አለ ሊአሃበለኪ ልሰጥሽ ጉላመን ዘኪያ ንጹህ የሆነ ልጅ ላንቺ ልሰጥሻለሁ ሀከዳ ምን ወበሳጭቷቸው ነው በል ይሄው በአደባባይ ደጋግመን ምን ለቀው በሚገርም ሁኔታ እነሱ መውሊድ መጣ ብለው ደጋግመው ስለ ሽርክ ሲለቁ እኛ የሚሰሩትን ሽርክ ለሱ የሚገባው መልስ እንሰጥ ደግሞ መሃል ሰፋሪዎች አሉ ለይቶላቸው ማህባሽ አትላቸው የሱና ሰውም አትላቸው ያንገበግባቸዋል ከኛ የሚሰጠው መልስ ምን ይላሉ መውሊድን በተመለከተ ሶስት አቋም አለ ይላሉ አንደኛ መውሊድን አክባሪ ሁለተኛ መውሊድን ተቃዋሚ እንደኛ አይነቱ ደግሞ ይላሉ እነማን ናችሁ አረንጓዴ ቢጫ ቀይ አርፋችሁ ቁጭ አትሉ እንደኛ አይነቱ ደግሞ ከመውሊድ በኋላ ስለ መውሊድ እናስተምራለን ይላል ከዛብ አመቱን ሙሉ ሲያስተምሩ ሰምተን አይተን እናቃለን አናቅ እንዲያው እንዲህ አይነት አርስቶች እንዲነሱ የማይፈልጉ ሰዎች ዛሬ በድፍረት ምን ይሉሃል ሽርክ በአደባባይ እየሄደ ይሄው ጅብሪል ልጅ ይሰጣል እያለ እጄን እግሬን ምላሴን አጣጥፌ ዝም እንድል ነው መታሰቡ ራሱ ግፍ ነው አይደል አላህ ምን አለ فلما نسوا ما ذكروا به أنجينا الذين ينهون عن السوء وأخذنا الذين ظلموا بعذاب بعيث بما كانوا يفسقون فلما نسوا ما ذكروا به أدرى يتبالوا بتم برسوا جزء أدرى يتبالوا بمندنا بملكام الززو كمتفو كالكلو أنجينا الذين ينهون عن السوء النزا كمتفو سيكالكلو ينبروتن نجاوت أنا شوالا وأخذنا الذين ظلموا النزيان بدلين يوجدمو يزنا شوالا بما كانوا يفسقون سيسروا بنبروا بدلال تملكتو جبريل لجي سطال بلو يا الله انقال اچبربرو ليالف ميموكر ياوم يا مسجد امام والله يا مسجد ليسترو لمون تاماኝ መሆን አለበት አንድ ሰው ታውት ህዝቦችን ማሰገድ ቀርቶ የሰው ጫማ ለመጠበቅ ከአታላይነት ከምን የነጻ መሆን አለበት የለበትም አንድ ሰው ሃይማኖታችን ከውሸት የጸዳ ነው ይሄው ሽርክ እንዳለ ግን በቀጥታ እዚህ ቦታ ላይ ለመምጣት የጀመርኩት በ1976 ዓመተ ምህረት ነው በእግር ነው ሰኔ ላይ ነበር ይሄ ባቄሎ መውሊድ እየተባለ ነበር በፊት ላይ ሲደረግ የነበረ መውሊዱ ማለት ነው በሰኔ ነበር ሰኔ ላይ እንመጣለን ከዚህ ተቆርቆሮ ክልል ውጭ ታጥሩ አይወጣም ሰው በዛ ውስጥ ብቻ ነበር ይሄን ያክል ሰውም የለበት በእግር ጫማ ሳንለብስ ነበር እንመጣ የነበረ በኔ እንመጣለን ወራፌን ደርስና ወራፌ መጀመሪያ ዘይረን ከዛ እንደገና ጤሳት አጥበን እዚህ ቦታ እንመጣለን ከዚያ በኋላ ስንል አሁን እንደገና በኋላ 1983 ወደዚህ እንደገና ጥቅምት 15 ዞረ የሳቸው መውሊድ ከዚያም በኋላ ህብረተሰቡ ግን ስንመጣ ሲጨምር ለዚህ የበቃው ዛሬ ግን በከላላ መስመር ከላላ ወረዳ ደገረ ሰይድ ሸረፈድን መቃብኛ እናነግሳለን ብሎ የወረዳው ገዛ ስላለ መስመሩንም በጣም አጥድቶታል ከዚህኛውም ያላገናኝቶታል ህብረተሰቡ ለተጠቃሚ ያብቅቶት ጤና ስጡ እንላለን ጤና እናገኛለን ሀያታችንን አቆዩ እንላለን ሀያት እናገኛለን ክብረት እንላለን መውለድ እንላለን የምንፈልገውን ነገር ከዚህ ቦታ ላይ አግኝተን እንጂ አተን አንሄድ እዚህ ቀርቶ እዛው ሆነን ነው በሳቸው ሰይድ ሸረፈድን ጥያቄው እዚህ ላይ ነው ይሄ ሽርክ ነው አይደለም እንደ ቀላል ሽርክ ይላሉ አለ አዎ እንደ ቀላል ነው ይሄን ሽርክ ምለው ኢብራሂም አለይሂ ሰላም እነዛን ህዝቦቻቸውን አላህን ሲያስተዋውቁ ምንድነው ያሉት
ወኢዛ መሪቱ ፈሁወ የሽፊን ስታመም የሚያሽረኝ እሱ ነው። ሀያታችንን አቆዩ እንላለን፣ ሀያት እናገኛለን አለ። ህይወትን ሰጪው ማን ነው? ዩሕይ ወዩሚት፣ ሕያው የሚያደርገው የሚገለው፣ ወሁወ አላ ኩሊ ሸይን ቀዲር፣ ሁሉም በማድረግ ላይ ቻይ የሆነው አላህ ነው። ሰዎች እኮ ሀታ መካ ካዕባ የተከበረ ቦታ ሄደው እኮ ይሄ ሊሉ አይገባቸውም። ለምን? ለመንኩት ጌታ የለም። ምሳሌ ለእኔ ኸይርና ሸሬን የሚያውቀው እሱ ነው አይደለም? እኔ መሃን ሆኜ ልኑር፣ ልጆች ኖሮኝ ልኑር፣ የተባረከው ህይወት የቱ እንደሆነ የሚያውቀው ማን ነው? ጉዳያችንን ወኡፈዊዱ አምሪ ኢለላህ፣ ወደ እሱ ነው የምናስጠጋው ምንልለት ነው አይደለም? እዚህ ቦታ መተን ምንም ነገር አተና ሄደና አናቅም ይላል። ሰውየውን ግን ባሳያችሁ ከጀርባው ካሉት ጋር በጠቅላላ የመጨረሻ እኮ ችጋራም ፊቶች ናቸው። የደላው ፊትና የችጋራም ፊት ያስታውቃል አያስታውቅም? ያስታውቃል አያስታውቅም? ወሎን ስንት ጊዜ ነው ድርቅ የደበደባት? በ67 በ77 በ87 በ2002 ጦርነቱ በለው መሰደዱ በለው። ይሄው እነዚህ ሸሆች ከደረሱላቸው እነሱ እንደሚሉት 500,000 ሰው ነው ተሰብስቧል የሚለው ቪዲዮን ቆርጬ አምጥቼው ነው። የታል ነጃ የወጡት? ይሄ የደላው ፊት ነው? የጠየቀውን ያላጣ ፊት ነው? እዚህ መተን አንድም ነገር አተናናቅም ነው እያለ ያለው ሰውየው። በወዝ የጠረቃ ነው ወይስ የደረቀ ፊት ነው? ዱንያ የምንም መለኪያ አልነበረም። እንደ ሷሃባዎችም የተራበ የለም። እዚህ መተን አንድ ነገር አተናናቅም ይላል። ቀጥል። እዚህ ቀርቶ እዛው ሆነን ነው በሳቸው ሰይር ሸረፈድን። ሽርክ ነው፣ ክህደት ነው፣ ኩፍር ነው፣ ከእስልምና የሚያስወጣ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ነቢዩ ሲሞቱ በቃ እስከ ቅያማ ድረስ በወርቅ ቢጻፍ መጻፍ ያለበትን ንግግር ተናገረ። ለምን? በቁርጥ ሰዓት ነው ሰዎች የሚፈተኑት። ዑመርን የሚያክል ሶሃባ ነቢዩ ሞተዋል ያለ ሰው በሰይፍ ነው ምለው። እሳቸው ሙሳ ወደ ጌታው ትዕዛዝ ሊያመጣ እንደሄደው እንጂ አልሞቱም አለ። አቡበክር መጣ። ሙሐመድን የሚያመልክ ካለ ሙሐመድ በእርግጥ ሞተዋል አለ። እውነታ ነው አይደለም? የሞት አይመለክም እያለ እኮ ነው። ሚሞት አይመለክም እያለ ነው። ሚበላ ሚጠጣ ሚተኛ ሚያንቀላፋ ደካማ አይመለክም። አላህን የሚያመልክ ካለ ግን አለ አላሁ ሐዩን ላ የሙት፣ ሕያው ነው መቼም የማይሞት አለ። ይሄ ነው ያለው ተጨባጭ እስልምና። ትክክለኛው እስልምና ይሄ ነው። ዛሬ ሀገራችን ላይ አልሐዩል ቀዩምን ትተው ሌት ተቀን ማን ጋር ነው የሚደፉት? ጉራጌው የሚያመልከው አለው፣ ኦሮሞው የሚያመልከው አለው፣ አማራው የሚያመልከው አለው፣ ስልጤው የሚያመልከው አለው፣ ሐረሪዎቹ የሚያመልኩት አለ። ዓለም ላይ ሂዱ። ኢዘ ሽተደ ቢከል ኡሙር ፈዝሀብ ኢላ አስሓቢል ቁቡር ይላል። እንደዚህ ንግግር ቆሻሻና የከፋ ንግግር የለም። ምን ማለት ነው? የአቡበክርን ንግግር ስለሚጋጭ ማለት ነው። ኢዘ ሽተደ ቢከል ኡሙር ጉዳዮች ሲጨንቁ ማለት ነው። በአረብኛ እኮ ነው እያሉ ያሉት። ፈዝሀብ ሂድ ወደነማ እኛ በህይወት ያለን ሰዎች ዱዓ አድርጉላቸው ወደ ተባልነው ቀብር ሂድና እዛ ጉዳይህን ትፈረጃለህ እያሉ ነው። ፈዝሀብ ሂድ ኢላ አስሓቢል ቁቡር የቀብር ባልተቤቶች ጋር ሂድና ጉዳይህን ለምን እያሉ ነው። ማንን ትተው? ማንን? የነዚህ ሰዎች ስራ ተቋርጧል አልተቋረጠም? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ማተ ኢብነ አደም እንቀጠዐ አመሉ፣ የአደም ልጅ ሲሞት ስራው የእሱ የግለሰቡ ነው። ጦለኛ ሊጠቅም ቀርቶ ከሶስት ነገሮች ሲቀር ስራው ይቋረጣል አሉ። የነዚህን ሰዎች የሞቱትን ደሞ ያውም ገና የጀነትና የጀሃነም መሆናቸው ያልታወቀላቸው